Meru Media. آسيا የግብጿ ታላቋ ንግስት የፊርዓውን ሚስት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቤተሰቦቼ እንደምን አላችሁልኝ? ቪዲዮን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳይረሳ። ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። የእናንተን ሀሳብ ያበረታኛል፣ ያጀግነኛል፣ ያጠነክረኛልና። ዛሬ የግብጿ ንግስት የአሲያን ታሪክ ነው ይዤላችሁ የመጣሁት። ከአሲያ ታሪክ ጋር መልካም ቆይታ። በሰው ልጅ ታሪክ ውስጥ ሀብትን፣ ስልጣንና ንግስናን፣ ክብርን ትተው እውነትን የመረጡ ሰዎች ጥቂቶች ናቸው። ከነዚህም መካከል በእስልምና ታሪክ ልዩ ቦታ የምትይዘው አሲያ የፈርዖን ሚስት ናት። አሲያ በዚያ ዘመን በምድር ላይ ካሉት እጅግ ሀያላን መንግስታት በአንዱ ውስጥ ትኖር ነበር። በወርቅ የተሸለሙ ቤት፣ በቅንጦት የተሞላ ህይወት፣ ብዙ አገልጋዮችና የማይታሰብ የማይተመን ሀብት የነበራት። ብዙ ሰዎች እንዲህ ያለ ኑሮ ህይወትን ጫፍ፣ የስኬትን ጫፍ፣ የህይወትን ጎል ብለው ያስቡታል። ነገር ግን ከውጭ እንደሚታየው ክብር ከውስጥ ያለውን እውነት አይገልጽም። ፈርዖን ራሱን ጌታ እንዲባል ይፈልግ ነበር። ሰዎችም እሱን እንዲያመልኩና እንዲሰግዱለትም ያስገድዳቸው ነበር። የማይታዘዙትን ይቀጣ ነበር። የእስራኤልን ልጆችም በጭካኔ ይጨቁን ነበር። እጅግ በጣም ስቃያቸውን ያበዛባቸው ነበር። አሲያ ግን ይህንን ሁሉ እያየች ልቧ አይረካም፣ ወይንም ምንም ደስተኛ አይደለችም። ሀብት ቢኖራትም እውነትን ትፈልግ ነበር። እውነት ፊርዓውን ጌታ ነው እያለች። ከዚያም አንድ ቀን የሙሳ አለይሂ ሰላም ታሪክ ተጀመረ። በአላህ ፍቃድ በወንዙ ላይ የተንሳፈፈውን ህፃን ወደ ፈርዖን ቤተ መንግስት ደረሰ። አሲያ አገልጋዮቹ ህፃኑን ይዘውላት ሲመጡ በፍጥነት ሳጥኑን ከፈተችው። ፈርዖን ህፃኑን ለመግደል ሲያስብ አሲያ እንዲህ ብላ ተናገረች። ለእኔና ለአንተ የአይን ብርሃን ይሆነናል፣ አትግደሉት፣ ሊጠቅመን ይችላል፣ ወይም ልጅ አድርገን እናሳድገው እባክህ ብላ ፈርዖንን ተማጸነችው። ይህ አንድ ውሳኔ የታሪክን አቅጣጫ በሙሉ ቀየረው። ሙሳ በህይወት እንዲኖር ፈቀደለት። በአላህ ፍቃድም በፈርዖን ቤተ መንግስት አደገ። ዓመታት አለፉ። ሙሳ የአላህ ባሪያ ነቢይ ሆኖ ወደ ፈርዖን ተላከ። አንድ አምላክ ብቻ አለ፣ እሱም ብቻ አምልክ ብሎ ተጠራ። ይህን መልእክት ከሰሙት መካከል ልቧ ለእውነት የከፈተችው አሲያ ብቻ ነበረች። ሀብት ሁሉ እንደማይቆይ፣ ስልጣንም እንደሚያልፍ ተረዳች። ከዚያም በአላህ አመነች። ይህ ውሳኔ ግን የቅንጦት ህይወቷን ወደ ከባድ ስቃይ ሊቀይርባት እንደሆነ ታውቃለች። ምክንያቱም ባሏ ፊርዓውን ነው። አሲያ እምነት በጣም ፈልጋው ነበር። ምክንያቱም ሁሌም ልቧ ይጠረጠር ነበር በፊርዓውን ጌትነት። ታዲያ የነብዩላህ ሙሳ የአንድ አምላክ ጥሪ ስትሰማ ልቧ እውነቱን አገኘ፣ ተደላደለ። አሲያ ይህንን የሰማች ጊዜ ልቧ በደስታ ፈነጠቀ። ምክንያቱም እውነትን ለረጅም ዓመታት እየፈለገቻት ነበር። የአሲያ እምነት ለረጅም ጊዜ ተደብቆ አልቆየም። ፈርዖን ደረሰበት። የፈርዖን ቤተ መንግስቱ ውስጥ ራሱን ጌታ እንዲባል ይፈልግ ስለነበረ፣ ሚስቱ ግን በአንድ አምላክ እንዳመነች ሲያውቅ እጅግ ተቆጣ፣ አሳበደው፣ አውሬ ሆነ። እኔን ትተሽ የሙሳን ጌታ ታምኛለሽ ብሎ በቁጣ ጠየቃት። አሲያ በሙሉ መረጋጋት ተረጋግታ እንዲህ አለች፣ የሰማያትና የምድርም ጌታ አላህ ብቻ ነው፣ እሱም ብቻ አመልካለሁ ብላም ተናገረች ያለ ፍርሃት። ይህን መልስ የሰማው ፈርዖን በንዴት ተሞላ። ቤተ መንግስቱ በጩኸት ተናወጠ። ሰዎች ተጠርቶ አሲያ እምነቷን እንድትተው አዘዘ።
ሀብት፣ ስልጣንና ክብርን ሁሉ እንደሚመልስላትም ቃል ገባላት። ነገር ግን አሲያ በእርጋታ የዓለም ክብር ያልፋል፣ አላህ ውለታ ግን ይቀራል በሚል አቋም ጸናች። ከዚያም ፈርዖን እሷን በከባድ ፈተና ውስጥ አስገባት። በታዋቂ ኢስላማዊ ትርኢቶች መሰረት እምነቷን እንድትክድ ብዙ ጫና እንደተደረገባትም ያሳየናል። ነገር ግን እሷ አልተንበረከከችም፣ ወደ ኋላም አላየችም። ምክንያቱም የአላህ ጉዳይ ነውና። በዚህ አስቸጋሪ ጊዜ አሲያ ልቧን ወደ አላህ አቀናች። ያን ጊዜ ያደረገችው ዱዓ በቁርአን ውስጥም ተጠቅሷል። እንዲህ ይላል፣ ጌታዬ በአንተ ዘንድ በገነት ውስጥ ቤት ስራልኝ፣ ከፈርዖን ከስራው አድነኝ፣ ከበደለኞችም ህዝቦች አድነኝ ይላል ሱረቱል አተሕሪም ላይ። ይህ ዱዓ የአሲያን ልብ በግልጽ ያሳያል። ወርቅ አልጠየቀችም፣ ቤተ መንግስት ውስጥ እንድትመለስ አልጠየቀችም። የድሮ የቅንጦት ህይወቷ አላህ እንዲመልስላት አልጠየቀችውም። የጠየቀችው ከአላህ ዘንድ በገነት ያለ ቤት ብቻ ነው። ሱብሃነላህ። አሲያ በአላህ ላይ ያላትን እምነት ለመተው አልተስማማችም። ፈርዖን ማስፈራራቱን ቀጠለ። የስልጣኑ ኃይል እና የቤተ መንግስቱ ግፊት እሷን ከእምነቷ ሊያንቀሳቅሳት አልቻለም። እንደውም አለት አደረጋት። በታዋቂ ኢስላማዊ ትርኢቶች መሰረት ፈርዖን እምነቷን እንድትክድ በተደጋጋሚ ጫና ያደርግባት እንደነበረም ዘግበውታል። እሷ ግን የአላህ ስም ከመጥራት አልተቆጠበችም። በዚያ ጊዜ የአሲያ ልብ በዓለማዊ ሀብት ላይ አልነበረም። ምክንያቱም የአላህ ጉዳይ ነውና፣ ይህ የጀነት ጉዳይ ነውና። አይኖቿ የሚያዩት ከፊቷ ያለውን መከራ ሳይሆን አላህ ለአማኞች ያዘጋጀውን ዘላለማዊ ሽልማት ነበር። ቁርአን ውስጥ የተጠቀሰው ዱዓዋ የዚህን እምነት ጥልቀት ያሳያል። እንዲህ ይላል፣ ጌታዬ በአንተ ዘንድ በገነት ውስጥ ቤት ስራልኝ። ሱብሃነላህ። ይህ ጸሎት የሚያሳየው አሲያ ልቧን ሙሉ በሙሉ ለአላህ እንዳስረከበችው ነው። በሐዲስም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አሲያን ከእጅግ በጣም በጎ እና የተሟሉ ሴቶች መካከል ጠቅሰዋታል። ይህም የእምነቷ ጽናት እና ለአላህ ያላት ታማኝነት ምን ያህል ከፍ ያለ እንደነበረ ያሳያል። ዛሬም የአሲያ ታሪክ የሚያስተምረን ነገር ግልጽ ነው። እውነትን መከተል አንዳንድ ጊዜ ዋጋ ይጠይቃል፣ አንዳንድ ጊዜ ትልቅ ዋጋም ያስከፍላል። ነገር ግን በአላህ ዘንድ ያለው ሽልማት ከማንኛውም የዓለም ክብር ይበልጣል። ለዚህ ነው አሲያ እስከ ዛሬ ድረስ የእምነት የጽናትና የታማኝነት ተምሳሌት ምሳሌ ሆናም የተቀመጠችው። የአሲያ ታሪክ የሚያበቃው በስልጣን ድል አይደለም፣ ፈርዖንን በማሸነፍ አይደለም፣ በእምነት ድል ብቻ ነው። ለአላህ ባላት हजरत मूसा को कत्ल ना करो, हो सकता है ये हमें फायदा पहुंचाए या हम उसे अपना बेटा बना लें। በዛ ነበር የሷ ድል። በምድር ላይ ከሁሉ ኃያል ንጉስ ጋር ብትኖርም፣ እኔ ጌታ ነኝ እኔ አምላክ ነኝ ከሚል ንጉስ ጋር ብትኖርም ለአላህ ብቻ ታማኝ ሆና ቀረች። የዓለም ሀብት፣ ንጉስ፣ ቤተ መንግስት፣ ክብርና ቅንጦት ሁሉ በአሲያ ፊት ነበሩ። ነገር ግን እሷ የመረጠችው የዘላለምን ህይወት እንጂ የሚያልፈውን የዚህ ዓለም ወርቅ፣ የዚህ ዓለም መድሃብ፣ የዚህን ዓለም ብልጭልጭ አልነበረም። በቁርአን ውስጥ አላህ አሲያን ለአማኞች ምሳሌ አድርጎ መጥቀሱ የሚያሳየው እውነተኛ ክብር በስልጣን በሀብት ሳይሆን በእምነትና በታማኝነት እንደሚገኝ ነው። ዛሬ ስናስታውስ የምንማረው ትልቁ ትምህርት ይህ ነው። ሰው በአስቸጋሪ ሁኔታ ውስጥ ቢሆንም እውነትን ከዚያ አላህ አይተውም። ፈተናዎቹ ያልፋሉ፣ ጽናት ግን ዘላለማዊ ዋጋ አለው። ከአሲያ ታሪክ የምንማረው እምነትን ከሀብትና ከስልጣን አይበልጥም።
እውነትን ለመከተል የሚከፈለው ዋጋ ቢኖርም ሽልማቱ ግን እጅግ ከፍ ያለና የላቀ ነው። አላህን በቅን ልብ የሚጠራ ሰው ተስፋ አይቆርጥም። አሲያ በታሪክ ውስጥ እንደ ንግሥት ብቻ አልታወቀችም፣ እንደ እምነት ጀግና ታውቃለች። ስሟ በቁርአን ውስጥ ለአማኞች ምሳሌ ተምሳሌት ሆኖ መጠቀሱ የአላህ ዘንድ ያላትን ከፍተኛ ደረጃ ያሳያል። አላህ እኛንም እንደ አሲያ በእምነት የጸኑ በእውነት ላይ የቆሙ እና በፈተና ጊዜ ትዕግስት የማያጡ ባሮች ያደርገን እያልኩኝ አሚን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮዬን ከተመቻችሁ ለወዳጅ ዘመዶቻችሁ ሼር አድርጋችሁ ማጋራታችሁን እንዳዘነጉ፣ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አኖሩልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ቆይታ። Meru Media.